ለምን ለብቻዋ መቆየትን እንደመረጠች ልንገር። በዚህ ዘመን እውነተኛ ፍቅርን መፈለግ ከንቱ ድካም እየመሰለ መጥቷል። አየህ፣ ለብቻዋ መሆንን የመረጠችው ወንዳታ አይደለም። የምትፈልገውን ፍቅር የሚያፍቅር የምትመኘውን ፍቅር የሚፈቀር ሰው ነው ፈልጋ ያላገኘችው። ያ የድሮውን የዘጠናዎቹን ፍቅር ከልብ የነበረውን ምግብ የማያስበላ የነበረውን እንቅልፍ የሚያሳጣውን ጥልቅ የነበረውን ያለህን ሁሉ አለስስት የምትሰጥበትን ያንን ፍቅር ነው ያጣችው። ዛሬ የጠበሳ መርሆች ተቀይረዋል። ዛሬ አካሄዶች ተለውጠዋል። ዛሬ የፍቅር የሚጀምረው እያወራን ነው ከሚለው ነው። ለማያውቁት ሰው ሃይ ብሎ መጻፍ የፍቅር መነሻ ሆኗል። በየቀኑ መጻጻፍ ነው። በየጊዜው መደዋወል ነው። መጀናጀን ነው። ከፍ ሲልም መገናኘት ይኖረዋል። ከዛ ምን ላይ ናችሁ ሲባል እያወራን ነው። እያወራን ነው ውስጥ ቃል ኪዳን የለም። ፍቅረኛዬ ናት፣ ፍቅረኛዬ ነው የለም። በተመሳሳይ ሰዓት 6 ሴቶችን ያወራል። በተመሳሳይ ሰዓት 15 ወንዶችን ታወራለች። የሴቷ የበዛው እሷ ማውራት ከፈለገች የሚመልሱላት ወንዶች ቁጥር ከፍ ያለ መሆኑን ለማሳየት ብቻ እንደሆነ ይታወቅልኝ። ለጊዜው ችግር ያለበት ባይመስልም አስቀያሚ ነገር ይዞ ሊመጣ ይችላል። በይፋ የሚጠቀስ አካሄድም ሆነ ስርዓት ስለሌለው አንደኛው ወገን በትክክል ወደ ፍቅር እያመሩ እየመሰለው፣ ሌላኛው ወገን እንደ ጊዜ ማሳለፊያ እየተደበረበት ሊሆን ይችላል። አንቺ የምትሰሪው ነገር ስለሌለሽ ታወሪው ይሆናል። እሱ ለጓደኞቹ ተጣብሰናል ይላል። ነገ ከሌላ ወንድ ጋር አየናት ሲባል ካልገደልኳት ወይንም ራሴን ካላጠፋሁ አገር ይያዝልኝ ውስጥ ነው። ማውራቱ ወደ አብሮ ጊዜ ማሳለፍ ያድጋል። መገናኘት፣ እየተገናኙ መላፋት፣ እየተላፉ መሳሳም፣ እየተሳሳሙ መተኛት፣ እየተኙ ኧረ ምንም የለም ፈታ እያልን ነው ወንድምና እህት ነን ይሆናል። ስለ ነገ ማውራት ምን እየሆን ነው ማለት የለም። ቢያንስ አንደኛው ወገን ዋናው ደስተኛ መሆናቸውን ነው የምትለውን ቀልድ አስጠብቆ ይሄዳል። ዛሬን ደስታ ይሰጥ ይሆናል፣ ግን መታመን፣ ጥረት፣ ድካም ውስጡ የለውም። ፈታ ለማለት ፈቃደኛ ከሆነው ጋር ሁሉ ፈታ ይላሉ። አንደኛው ወገን እንዴ ማለት ሲያመጣ ምን ታካብጃለሽ ካልፈለግሽ ንኪው ነው መልሱ። አረገዝኩ ስትይ እንዴት ይልሻል? የግብረ ሥጋ ግንኙነት እንዳላደረገ። ኮንደም እንጠቀም ስትይ ስሜትሽ ይበርዳል ያለሽ፣ ፒልስ ተጠቀሚ ስትላት ጨጓራዬን ያመኛል ያለችው በኋላ ማህፀኗ ሲታመም ለቅሶ ይሆናል። አስወርጂው የሚለው ትቶሽ ከመሄዱ በፊት የሚለግስሽ የመጨረሻው ምክሩ ይሆናል። ምክንያቱም ጭንሽ ስር የነበረው ፈታ ለማለት እንጂ አባት ለመሆን አልነበረም። ይሄ በጓደኝነትና በትዳር መሃል ያለ ነው። ቅልጥ ያለ የፍቅር ጨዋታ እስከ ማባያው ይቀርብበታል። መላፋት፣ አብሮ ማምሸት፣ አብሮ ማደር፣ መሳሳም ይኖረዋል። ሁሉም ግን በር ተዘግቶ እንጂ በአደባባይ አይደረግም። ለምን? ገና እየተያዩ ነዋ። ከጓደኛ ወይም ከቤተሰብ ጋር ድንገተኛ እያስመሰሉ መተዋወቅ ይኖራል። ጓደኛዬ ነው፣ ጓደኛዬ ናት ማስተዋወቂያ ታርጋዎች ናቸው። ለብቻ መቆየትን ካለመፈለግ፣ ቋሚ ግንኙነትን ወደ ትዳር አሳድጎ አብሮ ለመኖር ካለመፈለግ፣ ወይም ትዳርን ከመፍራት ኃላፊነት ከመሸሽ የአንድ ወገን ፍላጎት ብቻ በማየሉ ሊሆን ይችላል። ሴቷ ሚስት ለመሆን ምን ቀራት እስኪባል ድረስ ያሉትን ነገሮች ሁሉ በፈቃደኝነት ታደርጋለች። የቤቱ ቁልፍ አላት። አልጋውን የምታነጥፈው እሷ ናት። ልብሱን የምታጥበው እሷው። የተዝረከረከው ቤት መልክ የሚይዘው እሷው ስትመጣ ይሆናል። ካልሲዎች ከተወረወሩበት የሚለቀሙት በሷ ነው። በትምህርት ቤት ነኝ ሰበብ ውሎ አዛው ነው። በድንገት ኮንደም እስከምታገኝ ድረስ ጋባዡ እሱ ነው። ካርድ የሚሞላው እሱ ነው። ከነጓደኞቿ የሚያዝናናት እሱ ነው። እነዛን በስክሪንሾት የምትሰበስባቸውን ቦርሳና ሹል ጫማዎች የሚገዛው እሱ ነው። ስልክ ማንሳት እስኪያቆም ድረስ ያኔ በሌላ ሴት ተተክቷል። እነዚህ አዙሪቶች ሲደጋገሙ ማንነትን ያሳጣሉ። ሁሉም ሰው በሕይወቱ የሆነው ጊዜ ላይ ነገሮች አንድ ደረጃ እንዲያድጉ እና ወደ ትዳር እንዲሄዱ ይፈልጋል። መዋደድ፣ መፈላለግ ወይም አብሮ መተኛት ብቻ በቂ ያለመሆኑን ይገነዘባሉ።
የሚያከብራት በክፉም በደጉም አብሯት የሚቆም የምታምነውና የምትተማመንበት ወንድ ትፈልጋለች። በስሜትም በአይምሮም የበሰለና ፍቅር ማለት ከማውራት ፈታ ከማለትና ከመታየት የዘለለ ቁም ነገር ያለው ነገር እንደሆነ የሚገባው ወንድ ትፈልጋለች። የሚያወራላት፣ የሚሰብክላት፣ የሚጀነጅናት ሳይሆን በተግባር የሚያሳያት ወንድ ያልቻለበትን ሰበብና ምክንያት የሚደረድር ሳይሆን ጥረቱ የሚያሳያት፣ ግራ የሚያጋባ ሳይሆን ሁልጊዜም ጥርት ያለ አካሄድ የሚመርጠውን ወንድ ትፈልጋለች። አብሯት እያወራት የሚተኛውን እንጂ ከተኛች በኋላ የሚጽፍላትን አትፈልግም። ታማኝነት መገለጫው የሆነውን እንጂ ውሸት የማያልቅበትን አትፈልግም። ጥንቅቅ ያለ ሰው አይደለም እየፈለገች ያለችው ራሱን የሆነውን ነው። ግማሽ ፍቅር አዝሏታል። በፍቅር ስም መንዘላዘል አድክሟታል። የተረጋጋና የሚጨበጥ ነገር ብቻ ነው የምትፈልገው። የሚሰብራት ሳይሆን እየሰራት የሚኖረውን ትፈልጋለች። የሚገባትን የሚሰጣትን እየጠበቀች ነው። ብቻዋን የምትቆየው እሱ እስኪመጣ ነው። ብቻዋን የምትቆየው የሚገባትን የሚሰጣት እስኪመጣ ነው። አብይ ጁኒየር እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው